ዱዓ ማድረግ ጥቅም ነው አይደለም? አንዴ ከሞተ ሞተ ነው የሚሉት እነዚህ ሰዎች ምንድነው? ከሞተ ሞተ ነው ይላል ሁሉ ነቢያት ይሄው ከሞቱ በኋላ አላህ Subhanahu Wa Ta'ala በርሱ ፈቃድ ነብዩን አለይሂ ሰላቱ ወሰለም እንዲጠቅሙ አደረጉ አይደለም እንዴ? አላህ ከፈቀደ የሞቱትንም ሰበብ አድርጎ ሊሆን ይችላል፣ በህይወት ያሉትንም ሰበብ አድርጎ ሊጠቅም ይችላል። አላህ Subhanahu Wa Ta'ala ተጠቀም ያለው ነው ግን የሚጠቀም ምን ተጠቀም አላህ ያርገን። ይሄው ሰይዱና አደም ከሞቱ ስንት ሺህ ዓመት ያለፉት ሰይዱና አደም ለነብዩ አለይሂ ሰላቱ ወሰለም ዱዓ አድርገው ሸኟቸው። ጠቀሟቸው አልጠቀሟቸውም? ሰላም አለይኩም። ወደ ሼኻችን መልስ ሼኽ ኢልያስ አህመድ መልስ ከመሄዳችን በፊት አንድ እዚህ ጋር ማንሳት እንፈልገው ነጥብ ምንድነው? በአላህ ፍቃድ እያሉ የሞተ ሰው ይጠቅማል በአላህ ፍቃድ እያሉ በአላህ ፍቃድ ውስጥ ተጠልለው ወይ ደግሞ እዛው ውስጥ ገብተው ለሽርካቸውን ለማሰራጨት ይሞክራሉ። እኔ ቤቴ ውስጥ ጣውት አስቀምጬ የሆነ እንጨት አስቀምጬ በአላህ ፍቃድ ሊጠቅመኝ ይችላል ብል አለ هذا صحيح? ይሄ ልክ ነው እንዴ? አይደለም። ሰዎችን ወደ ሽርክ ለመጣራት ወይ ደግሞ የሆነ እቺ ማጭበርበሪያ መንገድ እንዳትሸወዱባት በአላህ ፍቃድ እያሉ ነው ገባችሁ ሰዎችን ወደ ሽርክ የሚጠሩት። ታዲያ እንደዛ ከሆነ ጣውት የሚያመልከውም ሰው በአላህ ፍቃድ ሊጠቅመኝ ይችላል ብሎ ቢጣራ ይቻላል ማለት ነው በእናንተ እይታ። ይሄ ውድቅ ነው። ወደ ሼኻችን መልስ እንሂድ። ስለዚህ በየትኛውም አጋጣሚ ረሱል ሰለላሁ ዐለይሂ ወሰለም አንድን ሰው በሌለበት ወይም የሞተን ሙታን በሌሉበት መጥራት ይቻላል ብለው ተናግረዋል ወይም ይሄን የሚጠቁም ነገር አስተምረዋል ብሎ ቢናገር ይህ ሐዲስ ውሸት እንደሆነ ማጣራት አያስፈልግም፣ በቀላሉ ታውቃለህ። ከኢስላም ዋነኛ ህልውና ጋር የሚጋጭ አስተምሮት ስለሆነ ማለት እንዴት እንዲህ ይላል? ለምን ይሄ ሐዲስ ውሸት ሆነ? እሱን በዝርዝር ሁኔታ አንድ አዋቂ ሰው ሊያስረዳህ ይችላል። ለምን እንደዚህ ምናቸው? አንዳንድ ጊዜ አንዳንድ አንጃዎች በአሁኑ ሰዓት ለምሳሌ እንደ አህባሽ እንደሚባሉት ቡድኖች ሰዎችን ከተውሂድ ብርሃን ወደ ሽርክ ጨለማ ለማምጣት ጥረት ያደርጋሉ። ይህን ሲያደርጉ ደግሞ የተለያዩ ማምታቻዎችን ይጠቀማሉ። ግን እነዚህ ማምታቻዎች ለማያውቅ ሰው እንኳን ማምታቻ ሆነው ሊቀርቡ አይገባም ነው አባባሌ። ዝርዝሩን ባታውቅ እንኳን እንዴት ከኢስላም ዋና ህልውና ጋር የሚጋጭ ነገር እውነት ሊሆን ይችላል? አላህ Subhanahu Wa Ta'ala ከመጀመሪያ እስከ መጨረሻ ቁርአን ላይ በተለያዩ ቦታዎች ላይ ከአላህ ውጭ ሌሎችን አትለምኑ ነው የሚለው። ከቁረይሾች ጋር የነበረው ኩፋር ቁረይሽ ጋር የነበረው ጥሊት ነበር። ولا تدع من دون الله ما لا ينفعك ولا يضرك فإن فعلت فإنك إذا من الظالمين وإن يمسسك الله بضر فلا كاشف له إلا هو وإن يردك بخير فلا راد لفضله وأن المساجد لله فلا تدع مع الله أحدا. إن هنا مسلسل የተለያዩ የቁርአን አንቀጾችን ቆጥረህ አዘልቃቸው። إن تدعوهم لا يسمعوا دعاءكم ولو سمعوا ما استجابوا لكم ويوم القيامة يكفرون بشرككم ولا ينبئك مثل خبير. ብትጠሯቸው አይሰሟችሁ፣ ቢሰሙ እንኳን መልስ ሊሰጧችሁ አይችሉም ወይም ሊያሳኩላችሁ አይችሉም። ويوم القيامة يكفرون بشرككم የቂያማ ቀን ደግሞ በዚህ በሽርካችሁ ይክዳሉ። ሽርክ ነው ማለት ነው። ስለዚህ ነገር ደግሞ እንደ አዋቂ እንደ አላህ የሚነግርህ ማን አለ? አላህ Subhanahu Wa Ta'ala ይሄ ነገር ሽርክ ነው ብሏል። አላህ Subhanahu Wa Ta'ala ሰዎችን ጠላት አድርጎ የተለያዩ ህጋትን በእነሱ ላይ የደነገገውና ያጠፋቸው በዚህ ጥፋት ምክንያት እንደሆነ የታወቀ ሆኖ ሳለ ዛሬ እንደገና ወደ መጀመሪያው የጃሂልያ ህይወት እንድንመለስ ጥሪ ይደረግልናል። ይሄ የማይመስል ውድቀት ነው። የሽርክ አይነቶች ብዙ ናቸው። ከነሱ መካከል በዋነኝነት የሚጠቀሰው ዱዓ ነው። መልእክተኛው አለይሂ ሰላቱ ወሰላም في حديث النعمان بن بشير الدعاء هو العبادة ይላሉ። ዱዓ ማለት እሱ ነው ዒባዳ። የዒባዳ ዋነኛ መገለጫ አላህ በቁርአን ላይ وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون. دعاءنا عبادة عندنا مجمل عليه واعتزلكم وما تدعون له بولتين أنقذ يدمو فلما اعتزلهم وما يعبدون. عندنا أكل بمن ملكه الله بتشاو مدرك بميشلو رئيس لي درس لهم بلن كتأيقنا ويم دمو كلمنا እርዳታም ከሱ ከሻን ይህ ዒባዳ ነው አምልከናል ማለት ነው። እሱን አምላክ ብለን ሰየም ነው ባልሰየም ነው። ይህ ነው የአላህን መብት ሌላ አሳልፎ መስጠት። እንደ ሽርክ ያለ ትልቅ በደል እኮ የለም። ለምን አላህ Subhanahu Wa Ta'ala ከማን የበለጠ አምልኮ የሚገባው ለራሱነቱ ለሱነቱ ሲባል ፈጣሪ ስለሆነም የአምልኮ ባለቤትም ስለሆነ